አድማጮቻችን ወደ ቀደም ሲል ወደ አስተዋወቅናችሁ መሰናዶ ነው መናመራው ኢንስትራክተር ካሳሁን በቀለ ዓለም አቀፍ ቦክስ አሰልጣኝ ሲሆን ከሰሞኑ ለኢትዮጵያ ቦክስ ፌዴሬሽን የ700,000 ብር የሚያወጣ የቁሳቁስ ድጋፍ በአዲስ አበባ በመገኘት ድጋፍ አድርጓል። ይህንን በማስመልከት ጣቢያችን ከኢንስትራክተር ካሳሁንና እንደዚሁም ከኢትዮጵያ ቦክስ ፌዴሬሽን ምክትል ፕሬዝዳንት አቶ አብዱል ሰመድ መሐመድ ጋር በስልክ የዕለት ጣቢያችን ቆይታ አድርጓል። አድማጮቻችን እንዲህ አሰናድተነዋል። ኢንስትራክተር ካሳሁን በቀለ ተወልዶ ያደገው በአዲስ አበባ ሲሆን በአሁኑ ሰዓት ዓለም አቀፍ የቦክስ አሰልጣኝ ነው። ታዋቂ ዓለም አቀፍ ፖለቲከኞችን እንደዚሁም ዘፋኞችንና ተዋናያንን እንደዚሁም ሌሎች ዕውቅ ስፖርተኞችን እያሰለጠነ ይገኛል። ከጣቢያችን ጋር በነበረው ቆይታ ተከታዩን መልእክት አስተላልፏል። አድምጠን እንመለስ። ስሜ ካሳሁን በቀለ የቦክስ ስፖርት አሰልጣኝ የተወለድኩት በአዲስ አበባ አፍንጮ በር ተብሎ በሚጠራው አዲስ አበባ ዩኒቨርሲቲ ጀርባ ሲሆን እድገቴ ደግሞ በፈረንሳይ ሲሆን ነው። በዜግነቴ የአውሮፓ ዩኒየን ጀርመናዊ እና የካናዳ ዜግነት ሲኖረኝ ስልጠናም የጀመርኩት በጀርመን ፍራንክፈርት በ1994 ሲሆን እስከ 2013 ለ14 ዓመት በቶኪዮ ለወራቶች በመቀጠል ሜክሲኮ ለ2 ዓመት ሳሙራይ ፋይት ሴንተር እና ኖካውት ፋይት ሴንተር በተባለ ቦታ ሲሆን ያ ፕሮፌሽናሎችም አሉ ያሰሯቸው። ለምሳሌ በሳሙራይ ፋይት ሴንተር እነ ዊልሰን ኢቶ ይባላሉ። ኖካውት ፋይት ሴንተር ደግሞ እነ ሆሪሲዮን ይባል ሲል ደግሞ ማርያም ተባለ ቦክሰኛ ሌሎችም አሉ። እንግዲህ ከ2013 እስካሁን እዚህ እስከመጣው ድረስ ለ12 ዓመት በካናዳ ከጠቅላይ ሚኒስትር ትሬዶስ ጀምሮ የፓርላማ አባሎችን ትላልቅ ፖለቲከኞችን ዘፋኞችን አክተሮችን ተወዳዳሪ የሆኑትን ቦክሰኞች ፕሮፌሽናሎችን በሙሉ ያሰርቻለሁ። በቃ የኔን እጅ ያላየ የለም ማለት ይቻላል። እና ፕሮፌሽናሎች አሉ ከተባሉ ታዋቂ ደግሞ ዳን ለመጥቀስ አሁን በቅርቡ ተጫውቷል። ብዙ ጊዜ ሻምፒዮን የሆነ ነው አርቱላ ቤትሪስ ይባላል። እንደገና ደግሞ በአማተር 2 ብሔራዊ ቡድኖች አሉ ያሰሯቸው እንደ ኬቨን የተባሉ ቦክሰኞች አሉ። አሁን ለካናዳ ይጫወታሉ። እንግዲህ ዛሬ ወደዚህ የመጣሁት ለኢትዮጵያ ቦክስ ፌዴሬሽን ስጦታ ይዤ ነው። ለኢትዮጵያ ቦክስ ፌዴሬሽን በርከት ያሉ ቁሳቁሶችን ድጋፍ ለማድረግ ምን እንዳነሳሳው ኢንስትራክተር ካሳሁን በቀለን በስልክ በጠየቅንበት ወቅት ተከታዩን መልእክት ነግሮናል፣ ሀሳብ አጋርቶናል። አድምጠን እንመለስ። ለኢትዮጵያ ቦክስ ፌዴሬሽን የመጀመሪያ ቢሆንም ለየት የሚያደርገው በርከት ያሉ እቃዎችን ናቸው። ዋጋው በኢትዮጵያ ሲተመን በግምት ከ6 እስከ 700,000 የሚያወጡ ይሆናሉ። ከዛ በፊት ግን በ2019 ለአዲስ አበባ ቦክስ ፌዴሬሽን ግምቱ ወደ 200,000 የሚያወጡ ስጦታዎች ሰጥቼ ያው እነሱም ሰርቲፊኬቶችን ሰጥተውኛል። ከዓመት በፊት ደግሞ ለሁለት ጊዜ ድርጉት በቦጋ በአብጂም የቦክስ ስጦታ ይዤ ግምቱ 150,000 ብር የሚሆን ነው እና የቦክስ ስልጠናን በመስጠት በማበረታታት በማነቃቃት ከዛ ተመልሻለሁ። በዚህ አጋጣሚ ለቦጋ ወረዳ የከተማ መሪዎች እስከ የከተማ ፖሊስ ኮሚሽነሮች ለቀናቶች ከኔ ጎን ሆነው ላደረጉልኝ ክብር በድጋሚ እያመሰገንኩ ዛሬ ደግሞ እዚህ የኢትዮጵያ ቦክስ ፌዴሬሽን በአመራር ላይ ያሉ መሪዎች ትልቅ አቀባበል አድርገውልኝ እኔን አክብረው እውቅና ሰጥተውኝ ለሚቀጥለው ልቤ ከነሱ ጋር እንዲሆን አነሳስተውኝ እኔን በደስታ ውስጤን ስለሞሉ እጅግ አድርጌ አመሰግናለሁ ከልቤ። እንደገና በዚህ አጋጣሚ ይህን ድጋፍ እንዳደርግ ያነሳሳ ነገር ቢኖር ኢትዮጵያ ሀገሬ ባለውለታዬ ናት። ሁሌም በልቤ ይዣት እያሰብኳት ነው የምኖረው እና በአጠቃላይ በዓለም ዙሪያ ሄጄ የተለያዩ ሰዎች አገሮችን ያሰራሁት አገሬ አሰልጥናኝ አብልታኝ አሳድጋኝ ለወግ ማድረግ ስላደረሰችኝ ውለታዋ ይህ በቂ ባይሆንም የከፈሉትን ዋጋ ለመክፈል በማሰብ ነው። በዚህ ጉዳይ ላይ እንቆያለን። በፈረንጆች አቆጣጠር 1990 እና 91 የምስራቅና መካከለኛው አፍሪካ ታንዛኒያ ዳሬ ሰላም ላይ በተካሄደው ቦክስ ውድድር ኢንስትራክተር ካሳሁን በቀለ ለኢትዮጵያ የብር ሜዳሊያ እንዳስገኘ በርክክብ መርሃ ግብሩ ላይ ገልጸዋል። አድምጠን እንመለስ። በፈረንጆች አቆጣጠር 1991 የምስራቅና መካከለኛው የቦክስ ሻምፒዮና በታንዛኒያ አዘጋጅነት በዳሬ ሰላም ነበረ። በዛ ውድድር ላይ ጨዋታዎችን አሸንፌ ፋይናል ቀርቤ ነበረ። ከኡጋንዳ ጋር የተጫወትኩኝ ሳለሁ ቅንድቤ ተሰንጥቆ በሐኪም ውሳኔ ተሸናፊ ሆኜ ለኢትዮጵያ የብር ሜዳሊያ አመጣሁ ማለት ነው እና የሚቆጨኝ ጨዋታ ቢኖር ያ ነው። ምክንያቱም ወርቅ ሜዳሊያ ነበር ማግኘት የሚገባኝ። ጥቂት ደቂቃ ሲቀረው እየመራው ነበርና ቅንድቤ በጣም ተሰንጥቆ ነበርና ቢሆንም እግዚአብሔር ይመስገን ያ ውድድር ተፈጽሞ ለአገሬ የብር ሜዳሊያ አስመዝግቤያለሁና በአንድ በኩል ደግሞ ደስ ይለኛል።
እንቀጥላለን። ከኢንስትራክተር ካሳሁን በቀለ ጋር ጣቢያችን ያደረገውን መሰናዶ ለኢትዮጵያ ቦክስ ፌዴሬሽን ከሰሞኑ የ700,000 ብር የቁሳቁስ ድጋፍ ባደረገበት ወቅት የስልክ ቆይታ ያደረግነውን መሰናዶ እያደመጣችሁ ትገኛላችሁ። ኢንስትራክተር ካሳሁን በቀለም ከሰሞኑ ከአዲስ አበባ ቦክስ ፌዴሬሽን ባዘጋጀው መርሃ ግብር ላይ ተገኝቶ የቦክስ ውድድር እንዲታደም ተደርጓል። ከዚህ ባለፈም የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽንም ኢንስትራክተር ካሳሁን ላበረከተው ለቦክስ እድገት እያበረከተ ላለውም እንዲሁም እድገት አስተዋጽኦም የሰርቲፊኬት እውቅና መርሃ ግብር ተካሂዷል። ጽናት የተሰኘ መጽሐፍ 168 ገጽ ያለው የግል ህይወቱ ላይ ትኩረት ያደረገ መጽሐፍ ለማሳተም በህትመት ደረጃ እንዳለ ኢንስትራክተር ካሳሁን በእለቱ ገልጾ ነበር ለጣቢያችን። እንዲሁም ሌሎች መጽሐፎችን ለማሳተም ትውልዱ እንዲማርበት በርካታ ስራዎችን እየሰራ እንዳለም ተናግሯል። አድምጠን እንመለስ። በዚህ አጋጣሚ አርስቶ ጽናት የሚል የግል ህይወቴን ያሳለፍኩበትን የኔ ቦክስ ስፖርት አጀማመር የሚያሳይ መጽሐፍ ነው። ወደ 168 ገጽ ያለው ሲሆን የቦክስ ስፖርት ከጀመርኩ በኋላ ብዙ ተግዳሮቶች ውጣ ውረድን ያየሁበት፣ ህይወት ሲሳል ሲሞረድ ደግሞ ወደ ከፍታ ሲያወጣ ይህን ሁሉ የምናይበት እውነተኛ የሆነ ልቦለድ ሳይሆን ህይወት የሆነ መጽሐፍ ነው እና ስጽፈው ደግሞ 2 ዓመት ነው የወሰደብኝ። ተስተካክሎ አልቋል እና ወደ ህትመት በር ሊደርስ መንገድ ላይ ነው። እንግዲህ ጽናት ማለት ደግሞ አርስቶ ሰው በህይወት ጎዳና ጉዞ ላይ ሳለ በመንገዱ የሚመጡትን እንደገና ደግሞ የሚያጋጥሙትን እንደ ግርግዳ የሚቆሙበትን ሁሉ መከራዎች ትቶ በቃ እንዴት ብዬ ልናገር መፈርጠት ሳይሆን ትዕግስትን እንደ ልብስ ለብሰን ጸንተን ማለፍ ማለት ነው ህይወት። ይህን በመጽሐፍ ውስጥ እናየዋለን። እንግዲህ 2 ዓመት ደግሞ የፈጀበት ምክንያት ደግሞ ያሳለፍኳቸው ነገሮችን ትዝታ ሆነው ሲመጡ ያስለቅሳሉ። ለተወሰነ ሰከንድም ቢሆን ራሳችንን በዛ ውስጥ እናገኛለን። ያ ደግሞ የሀዘን ሳይሆን አሁን ያለንበትን ደስታ በማሰብ እናለቅሳለን። እንደገና ደግሞ ማልቀስ ብቻ ሳይሆን እያቃሰት እንጽፋለን። እንደዛ ሆኖብኝ በመቸገሬ እያቆም ስቀጥል ሳነባ ወረቀቱ ላይ ደግሞ እንባዬ እየወረደ እስክሪብቶ ሲሆን በዛ ምክንያት ጊዜዎች ወሰዱብኝ ማለት ነው። በአጠቃላይ በእውነት ለመናገር ብዙ ትምህርት የሚገኝበት የምንሰራበት እንደገና ደግሞ የዛለ ጉልበት የሚጠነክርበት ኃይል እናገኝበታለን። በተጨማሪ የቦክስ ትምህርትም እዛ ውስጥ ተጽፏል። ሌላው ደግሞ እኔን የሚያውቁ ስለ እኔ የተናገሩ ከጀርመን 1፣ ከካናዳ 3፣ ከሜክሲኮ 1፣ ከኢትዮጵያ ደግሞ 3 የቦክስ እውቀት ያላቸው የእነሱም አስተያየት በፎቶ ተደግፎ በመጽሐፍ ውስጥ እናገኘዋለን። በመጨረሻም 3 ተጽፎ ያለቁ መጽሐፎች ወደ ህትመት ለመግባት ጊዜያቸውን እየጠበቁ ይገኛሉ። አንደኛ በእውነት ላይ ያተኮረ እውነተኛ ፍቅር የሚል ሲሆን አርስቶ፣ ሁለተኛ ደግሞ ስለ ሀገር ነው፣ ሶስተኛ ደግሞ የእናት ፍቅር የሚል ሲሆኑ እንደ ጽናት መጽሐፍ ሁሉ የእናት ፍቅር ስጽፈው በለቅሶ ነበረ፣ በደስታ ሳይሆን። የእናት ነገር ለማንም ግልጽ ነውና እዛ ውስጥ ታገኙታላችሁ። መጽሐፍ ውስጥ እኔን ሆድ ያባሰው እየጻፍኩኝ ስለ እናት ጡትና የእናት ጠረን ሽታን ስጽፍ እናቴ ትዝ ብላኝ ነው። እንግዲህ እናንተ የእናት ነገር ይገባችኋልና አመሰግናለሁ። እንቀጥላለን። ከዓለም አቀፍ ቦክስ አሰልጣኝ ኢንስትራክተር ካሳሁን በቀለ ጋራ ቆይታ እያደረግን እንገኛለን። ኢንስትራክተር ካሳሁን ለኢትዮጵያ ቦክስ ፌዴሬሽን ከሰሞኑ የ700,000 ብር የቁሳቁስ ድጋፍ እንዲያደርግ ጣቢያችን ላበረከተው አስተዋጽኦ የኢትዮጵያ ቦክስ ፌዴሬሽን የእውቅና ሰርቲፊኬት ማበርከቱን መዘገባችን ይታወሳል። ኢንስትራክተር ካሳሁን ሌሎች የኢትዮጵያ ውለታ ያለባቸው በውጭም በውስጥም ያላቸው ዜጎች ድጋፍ ለኢትዮጵያ እድገት ስፖርት እድገት መልእክት አስተላልፏል እንዲያደርጉ ወደፊት የሚገለጽ የተጀመሩ ለትውልድ የሚጠቅም ተግባር ለማከናወን በዝግጅት ላይ እንዳለም በእለቱ ነግሮናል። እስቲ አድምጠን እንመለስ። በዚህ አጋጣሚ ኢትዮጵያ ውለታ የዋለችላችሁ በስፖርት በተለያዩ ነገር ያስተማረቻችሁ ኢትዮጵያውያን በውጭ ያላችሁ እናንተም የበኩላችሁን እጃችሁን ብዘረጉ የበላችሁበትን እጅ ደግሞ ብታስቡ ብዬ በዚህ አጋጣሚ እናገራለሁ። ወደፊት ያሰብኳቸው በውጭ የተለያዩ ስልጠናዎችን ልምዶችን ያካበትኩትም በሀገር ኢትዮጵያ ሌሎችን ወግ ማድረግ ለማድረስ ለሀገሬ ለመስራት ብዙ እቅዶች አሉ። እንግዲህ እግዚአብሔር ይረዳኛል ብዬ አስባለሁ። ያሉትን ለማገዝ ለማስተማር በዝግጅት ላይ ነኝ። በጣም እየተዘጋጁበት እያሰብኩ ነው በዚህ ዙሪያ ማለት ነው። ወደፊት በሰፊው እናገራለሁ እናያለን ደግሞ እና በአጠቃላይ ዛሬ ስለነበረ ጊዜ በድጋሚ የኢትዮጵያ ቦክስ ፌዴሬሽን ከልቤ አመሰግናለሁ። የቦክስ ስፖርት ቀላል እንዳልሆነ እና ዋጋም የሚያስከፍል በመሆኑ በአመራር ላይ ያላችሁ ለምትከፍሉት ዋጋ ለምታደርጉት ነገር ሁሉ ውጤታችሁ ፍሬውን ያማረ ሆኖ ታገኙታላችሁና ትከሻችሁን አስፍታችሁ በርታችሁ ወደፊት ሄዳችሁ ኢትዮጵያን ከፍ እንድታደርጉ በዚህ አጋጣሚ ይሄንን እነግራችኋለሁ። በርቱ ላለኝ አመሰግናለሁ። ጉዳይ ላይ እንቆያለን። በመቀጠል ቆይታ ጣቢያ
ዘጋቢያችን ያደረገው ከኢትዮጵያ ቦክስ ፌዴሬሽን ምክትል ፕሬዝዳንት አቶ አብዱ ሰመድ መሐመድ ጋር አድርጓል። እሳቸውም በነበራቸው የስልክ ውይይት ለኢትዮጵያ ቦክስ እድገት በጎ ፈቃደኛ ዜጎች ብቅ እያሉ ይገኛሉ። ለአብነትም ኢንስትራክተር ካሳሁን በቀለን መጥቀስ ይቻላል ሲሉ የኢትዮጵያ ቦክስ ፌዴሬሽን ምክትል ፕሬዝዳንት አቶ አብዱ ሰመድ መሐመድ ሀሳባቸውን አጋርተውናል። አመሰግናለሁ። አብዱ ሰመድ መሐመድ ባላለው የኢትዮጵያ ቦክስ ፌዴሬሽን ምክትል ፕሬዝዳንት ነኝ። የኢትዮጵያ ቦክስ ፌዴሬሽን ከቅርብ ዓመታቶች በኋላ እጅግ በጣም በአማረ ሁኔታ ሀገራችንን በተለያዩ ዓለማት ባንዲራችንን እያሸበረቀ የአማረ ውጤት እያስመዘገበ ባንዲራችንን ከፍ እያደረገ ይገኛል። በተለይ በቅርብ ዓመታት በተከታታይ በመላው አፍሪካ ጨዋታ ኢትዮጵያን ባንዲራ ከፍ አድርገው ወርቅ ሜዳሊያ በሴቶች በተከታታይ በሁለት ሴቶች ለሀገራችን ወርቅ የመጣበት ሁኔታ አለ እና ይህንንም ተከትሎ የቀድሞ ሀገራቸውን ወክለው በተለያየ ዓለም ላይ በስራ ላይ ያሉ የቀድሞ ቦክሰኞች ለሀገራቸው የተለያዩ አስተዋጽኦ እያደረጉ ይገኛሉ። የወጡበትም እንደመሆኑ በአሁኑ ሰዓት ኢንስትራክተር ካሳሁን ለሀገሩ ለወጣበት ቤት የቃ እንደመጣው አስተዋጽኦ ለማድረግ እንደመጣው ሁሉ እነዚህ አይነት መልካም ተነሳሽነትን የሚሰጠው የሆኑ ስራዎችን የሚሰሩ መልካም ኢትዮጵያውያኖች ብቅ እያሉ ይገኛሉ። በዚህም አጋጣሚ ይህን ኢንስትራክተር ካሳሁንን እጅግ አድርጌ ማመስገን እፈልጋለሁ። እጅግ በጣም ቁጥሩ ብዙ የሆነ 600,000 በዛ አካባቢ ሊያወጣ የሚችል በሀገር ውስጥ በቀላሉ ሊገኝ የማይችል የሆኑ የስፖርት ትጥቆችን አምጥቶ የኢትዮጵያ ቦክስ ፌዴሬሽን አበርክቷል። ይህንንም እኛም እንደዚሁ ለሚመለከታቸው ለታዳጊዎች፣ ለክልሎች በተዋረድ ሁሉም ለሚመለከታቸው አካባቢዎች የምናከፋፍለው ይሆናል። ስለዚህ በእነሱ ስም እጅግ አድርጌ ላመሰግን እወዳለሁ። በዚህ አጋጣሚ አቶ አብዱ ሰመድ መሐመድ የኢትዮጵያ ቦክስ ፌዴሬሽን ምክትል ፕሬዝዳንት ቀጠል ላደረጉና የሀገራችን ቦክስ ስፖርት ከመንግስት እይታ ይጎለዋል፣ ስለሆነም ሁሉም ሊረባረብ ይገባል። ኢንስትራክተር ካሳሁን በቀለ ለቦክስ ስፖርት እድገት ላበረከተው አስተዋጽኦ እናመሰግናለን ሲሉም ተናግረዋል። አድምጠን እንመለስ። እንደምታውቀው ሀገራችን የቦክስ ስፖርት ብዙ ከመንግስት እይታ ይጎለዋል ብዬ አስባለሁ። ምክንያቱም ሀገራችንን በትላልቅ ውድድሮች የዓለም ሻምፒዮና፣ የአፍሪካ ሻምፒዮና ላይ ኢትዮጵያን የምናስጠራበት ውድድር አይነት ነው። ከአስታወልቅ ሁለት የስፖርት አይነቶች ማጣሪያ እንኳን ማለት የሚቸገሩበት አይነት ሁኔታ ነው ያለው። ነገር ግን በቦክስ ስፖርት በተከታታይ የዓለም ሻምፒዮና፣ የአፍሪካ ሻምፒዮና፣ ኦሎምፒክን ሳይቀር ኢትዮጵያ የምትወክልበት የስፖርት አይነት ነው። ስለዚህ ሁሉም ተረባርቦ ይህንን ስፖርት ሊያግዘው ሊደግፈው ይገባል። ይህ የሚታየው እውነት ስለሆነ በቅርቡም ካስታወቅ ከወራቶች በፊት ኢትዮጵያ በሴቶች የዓለም ሻምፒዮና ኢትዮጵያን ወክላ ሰርቢያ ኒስ ላይ የተካፈለችበት ሁኔታ አለ። ስለዚህ እንዲህ አይነት በግብጽ የሚታዩ ውጤት ያላቸው የስፖርት አይነቶችን ሊበረታቱ ሊደግፉ ይገባል ነው ብለው አሁንም ቢሆን በቅርቡ የአፍሪካ ወጣቶች ሻምፒዮና እድሜያቸው ከአይነት ሁለት ወጣቶች የሚሳተፉበት ውድድር አለ። ለዚህ የኛችን በዝግጅት ላይ ነው ያለው እና እንዲህ አይነት ድጋፎች በደንብ እንድንሰራ እንደምንነሳሳ ያደርገናል። ሁሉም የስፖርት ቤተሰብ በዚህ ልክ በመረባረብ ሀገራችንን ከፍ ማድረግ እንችላለን ብዬ አምናለሁ። እውነት ነው። ከልብ ነው ላመሰግነው የምወደው። ይህን ሰው ማንም አልጠራውም። በራሱ ፍላጎት በራሱ ተነሳሽነት ሀገር ወዳድ የሀገር ፍቅር ስላለው ነው እና የፌዴሬሽን በአሁኑ ሰዓት ያለበትን ኢቨንት የት እንደሆነ አይቀም ነው ጠቆ ፈልጎ ስልካችንን ፈልጎ ነው ይህንን ነገር ያደረገው እና እጅግ አድርጌ ላመሰግነው እወዳለሁ። እንዲህ አይነት ቅን የሆኑ ሀገር ወዳድ የሆኑ ኢትዮጵያውያኖች መኖራቸውን ኩራት እንዲሰማን ያደርጋል እና ይህን የደረግን ላመሰግነው እወዳለሁ። በኢትዮጵያ የቦክስ ስፖርት ውጤታማ እንዲሆን ከፕሮጀክት ጀምሮ በትኩረት ሊሰራ ይገባል። የቦክስ ስፖርት ከተሰራበት ደግሞ ውጤታማ የሚያደርግ የስፖርት ዘርፍ እንደሆነ እሙን ነው። አድማጮቻችን ቀደም ሲል የቦክስ ስፖርት ክለቦች እንደዚሁም አካዳሚዎች እንደነበሩ በዘርፉ የተሰማሩ ስፖርተኞች እንደዚሁም የአሰልጣኞች ዘወትር ይሞግታሉ። ነገር ግን አሁን ላይ ክለቦች እንደዚሁም የአካዳሚዎች ቁጥር በእጅጉ እየቀነሰ ስለመምጣቱ ይናገራሉ። ዋጋ ከፍለው አንዳንድ ፕሮጀክትን የሚያሰለጥኑ የቦክስ አሰልጣኞች የቁሳቁስ ድጋፎችን ጨምሮ የልምድ ልውውጥ እንደዚሁም የዓለም አቀፍ ስልጠና ሊመቻችላቸው ይገባል። በተጨማሪም እንዲሁ በኢትዮጵያ ቦክስ እድገት ሁሉም የድርሻውን ሊወጣ ይገባል። የቀድሞ በውጭም በሀገርም ያሉ የቀድሞ በዘርፉ ውጤታማ የሆኑ ቦክሰኞች፣ አሰልጣኞች እንደዚሁም በሌላ ዘርፍም የሚገኙ ለቦክስ ስፖርት ብቻ ሳይሆን ለሌሎች ስፖርት እድገት የበኩላቸውን ድርሻ ሊወጡ ይገባል። ኢንስትራክተር ካሳሁን በቀለ ለወጣበት አገር እንዲሁ የድጋፎችን እያደረገ ይገኛል። መሰል ኢንስትራክተር ካሳሁን በቀለን ያብዛልን ለማለት እንወዳለን። ሳምንታዊ ስፖርታዊ ፕሮግራማችን አሁንም ወደ እናንተ መድረሱን